ሰላም ሰላም፣ እንዴት ናችሁ? እንግዲህ አለባበሴ እናንተን ፈታ ያደርጋል ብዬ አስባለሁ። ግራ ለማጋባት ነው ዛሬ የመጣሁት። ግራ ማጋባው ደግሞ ሚስቴንና ልጄን ነው። አለባበሴም ግራ ለማጋባት ይመጥናል ብዬ አስባለሁ። ያው ሚስቴ ያን ያክል እንትን ትላለች፣ ግን ዋና ዓላማው ልጄ ከውጭ ቆይታ ስትመጣ ምንድን ነው ሊሰማት የሚችለው፣ ምን አይነት ሪአክሽን ታሳያለች የሚለው ነው ሀሳቤ። ይህ ቪዲዮ በጣም ፈታ ያደርጋችኋል ብዬ ነው የማስበው። እናንተ ሰብስክራይብ አድርጉ። አሁን ልጄ ትምህርት ቤት ያለችውና ሚስቴ ልታመጣ ትዳለች። ከውጭ ሲመጡ እኔ ከቤት እንዲህ የሚጠብቃቸዋለሁ ማለት ነው። ከሚመጡበት ከበሩ ጀምሮ ምን አይነት ሪአክሽን እንደምታሳይ ልጄ ያለውን ነገር አብራችሁ የምታዩ ይሆናል። በቪዲዮ እርግጠኛ ነኝ በጣም ነው ፈታ የምትሉት። እኔ ከቤተሰብ ጋር እንደዚህ አይነት ላይፍ ማሳለፍ ደስ ይለኛል። ፈታ ማለት ነው ቤት የምፈልገው ሚስቴ ጋር ልጄ ጋር በደንብ መጫወት ነው የምፈልገውና እንደዚህ ሁሌም እንደዚህ አይነት ነገር ፕራንክ አደርጋቸዋለሁ። ግን የዛሬው ለየት ያለ ነው። አዝናናቸዋለሁ ምናምን። የዛሬው ለየት ያለ ነው፣ ግራ ያጋባል ብዬ አስባለሁ። እንደምትሄድ ነው አለባበሴ። አብራችሁን ቆዩ። እየመጡ ነው ጋይስ፣ እየመጡ ነው። አሁን ሬዲዮ እየጠበኩ ነው። እየመጡ ነው። መጡ መጡ። Mano, mãe. Barato. Sai muito. Mano. Hã? Barato. Papai. ግራ ገባሽ? ግራ ገባሽ? እስኪ ለቅፍ አድርጊ ነይ እስኪ። አዲ በስፖርት ነው። እንዴት ነው? አምሮብኛል፣ አምሮብኛል። ጋይስ ፈታ እንዳደረጋችሁ ተስፋ እናደርጋለን። ወይ ግራ ገባሻ? ይሄን ይመስል ነበር። ይሄን ግራ ማጋባት ፈልጌ ነበር።
ግራ ተጋብታለች። እንደዚህ በደንብ ግራ ተጋባች።